የትግራይ ክልል ፕሬዝዳንት የነበሩት አቶ ጌታቸው ረዳ የግድያ ሙከራ ያደረጉባቸውን አካላት አጋለጡ። ለኦሮሞ ያልተመለሰ ለትግራይ የሚመለስበት ምንም ምክንያት የለም ብለዋል። የአመራሮችን ግድያ በየዕለቱ የሚነገር ተራ ወሬ ከሆነ ቆይቷል። ዛሬም አመራሩ በገዛ ቤታቸው ደጅ ላይ በመኪናቸው ውስጥ ተገድለው ተገኝተዋል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ ውድ የቻናላችን ቤተሰቦች በያላችሁበት ክፍለ ዓለማት ሁሉ ሰላማችሁ ይብዛልን እያልን በዚህ ቻናል ላይ የተለያዩ ወቅታዊ መረጃዎችን በስፋት የምናስደምጣችሁናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጠየቅን ወደ መረጃችን እናመራለን። ኦሮሚያ ላይ ወይም ሌላ ቦታ ላይ ስታደርገው ከነበረ ትግራይ ውስጥም የማታደርግበት ምንም ምክንያት አይኖርህም የሚል ምላሽን አቶ ጌታቸው ረዳ ሰጥተዋል። ይህን ምስክርነታቸውን የሰጡት ስለተበሳጩበት ጉዳይ ሲያብራሩ ነው። የተበሳጨውት ሊገድሉኝ አቅደው እንደነበር ያወቅኩኝ ጊዜ ነው በማለት የሽግግር ጊዜ ቆይታቸውን ወደ ኋላ ተመልሰው ገልጸዋል። በይፋ ከኃላፊነታቸው የተሰናበቱት አቶ ጌታቸው ረዳ በአነጋጋሪ መልእክታቸው በርካቶችን አስደንግጠዋል። ኋላ ላይ አሉ አቶ ጌታቸው ረዳ ስልጣን ከተረከቡ በኋላ ሰምተው ስለተበሳጩበት ጉዳይ ሲናገሩ ኋላ ላይ በደረሰኝ መረጃ መሰረት ሁለት የማከብራቸው ወታደራዊ አዛዦች እንዴት አመለጠን ቀድመን ነበር እኮ ማስወገድ የነበረብን ብለው በቁጭት እንዳወሩ አወቅኩኝ ይላል። ለነገሩ የሚታወቅ ባህሪያቸው ነው። ኦሮሚያ ላይ ወይም ሌላ ቦታ ላይ ስታደርገው ከነበረ ትግራይ ውስጥም የማታደርግበት ምንም ምክንያት አይኖርህም በማለት የትነግን አመራሮችን የመግደል ታሪክ ራሳቸው ላይ ከተሞከረው ግድያ ጋር አያይዘው ያጋለጡት አቶ ጌታቸው ረዳ ዩኤምዲ ከሚሰኝ ሚዲያ ጋር ባደረጉት ረጅም ቃለ ምልልስ በሁለት ዓመቱ የትግራይ ጊዜያዊ አስተዳደር የስልጣን ቆይታ ያልጠበቅከውና በጣም መጥፎ ነበር ብለ የምትገልጸው አጋጣሚ አለ ወይ በሚል ለቀረበላቸው ጥያቄ ሲመልሱም አሁን በጣም ያልጠበቅኩትና መጥፎ አጋጣሚ ነበር በማለት ከመገደላቸው በፊት እንዴት አምልጠው እንደወጡ ሲያስታውቁ ግድያውን እንዲያስፈጽሙ የታዘዙትን ሰዎች በስምም ጠቅሰዋል። አቶ ጌታቸው እኔን እስከ ማስገደል ድረስ ፍላጎት እንደነበራቸው አላውቅም ነበር። መጨረሻ ላይ ግን ወደ አዲስ አበባ ለመሄድ ወደ ኤርፖርት ሳመራ እኔን አግቶ ለማስቀረት ሙከራ አደረጉ። ለማገት መሞከራቸው አይደለም እኔን ያበሳጨኝ፣ እኔ የተበሳጨሁት ሊገሉኝ አቅደው እንደነበር ያወቅኩኝ ጊዜ ላይ ነው ሲሉም የተቀነባበረባቸውን የግድያ ሙከራም በዝርዝር ያስረዱት። ይቀጥሉና ኋላ ላይ በደረሰኝ መረጃ መሰረት ሁለት የማከብራቸው ወታደራዊ አዛዦች እንዴት አመለጠን ቀድመን ነበር እኮ ማስወገድ የነበረብን በቁጭት መናገራቸውን መስማታቸውን እንደደረሱበት በዚሁ የትግርኛ ቃለ ምልልሳቸው ላይ አስታውቀዋል። ይህንኑ አቅዶ የማስወገድ ተግባር ነው ለጠያቂያቸው ለነገሩ የሚታወቅ ባህሪ ነው። ኦሮሚያ ላይ ወይም ሌላ ቦታ ላይ ስታደርገው ከነበረ ትግራይ ውስጥም የማታደርግበት ምንም ምክንያት አይኖርም ሲሉ የሚያውቁትን የትነግን ታሪክና ገድል አስታውሰውም ያለፉት በርካታ ከትነግ ጋር ሲሰሩ የነበሩና የሚያውቋቸው ሰዎችም መገደላቸውን አንዳንዶችም የት እንደገቡ አሁን ድረስ የማይታወቅ ከመሆኑም ጋር ተያይዞ የአቶ ጌታቸው ምስክርነት መነጋገሪያም ሆኗል። አቶ ጌታቸው ረዳ በዚህም አያበቁም። ኬላ ጥሎ እኔን ለማገት ተልኮ ተሰጥቶት የነበረ አወጣኝ የተባለ የኮር አዛዥ ነው። እንደውም ኋላ ላይ ተልኮውን ባለመፈጸሙ አስረውታል። እኔን ለመግደል ዝርዝር ፕላን ያወጡትን ሰዎች ሳይቀር አውቃቸዋለሁ ማለት ቀደም ሲል ህይወታቸው አደጋ ላይ እንደነበር በጥቅል የገለጹት ጉዳይ ስም፣ ቦታ፣ ማዕረግና ሁኔታዎችን በመዘርዘርም አመላክተዋል። ከዛ በፊት በውጭ ሚዲያዎች ባደረጉት ቃለ ምልልስም እሳቸውን እንዲያስወግዱ ተልኮ ወስደው መቀለ የመጡ ሀብታሞች ተይዘው እንደነበር በኋላ ላይ በዋስ እንዲለቀቁ መደረጉንና አዲስ አበባ ሲመጡ መያዛቸውን አቶ ጌታቸው ማስታወቃቸው አይዘነጋም። በዱባይ ቆይታቸው ከቢርድ ጋር ባደረጉት ቃለ ምልልሳቸው ከመጀመሪያው ጀምሮ መተባበር ከባድ እንደሚሆንም እውቀቱም ነበራቸው። ይህም የሚሆነው ክልሉን ከመሩት 5 ሰዎች መካከል እሳቸው የጫካው ትግል አባል ባለመሆናቸው ነው። በትግርኛው ቃለ ምልልሳቸው ላይ ጊዜያዊ አስተዳደሩ በብዙ ውጣውረድ ተቋቁሞ ፕሬዝዳንት ሆኜ መምራት ስጀምር በቀናት ውስጥ በአንድ
የሚል ስያሜ ተለጠፈብኝ ሲልም የቀደመውን ስጋታቸውን ትክክለኛነትም አቶ ጌታቸው ረዳም አስረድተዋል። በርካታ ጉዳዮችን ባነሱበት ቃለ መጠይቃቸው አሁንም ትግራይ መላቅጡ በማይታወቅ ሁኔታ ላይ ናት፣ በርካታ የትግራይ ህዝብም በከፍተኛ ጭንቀትና መከራ ውስጥ ይገኛል ሲሉ በጋድ የሚያውቁትን እውነትም ገልጸዋል። በፕሪቶሪያው የሰላም ስምምነት መሰረት ጊዜያዊ አስተዳደሩ ሲመሰረት የኢፌዴሪ ጠቅላይ ሚኒስትር ጦርነቱን መምራት ከፍተኛ ሚና የነበረን 5 ስራ አስፈጻሚዎችን ወደ ፕሬዝዳንትነት የኃላፊነት ቦታ እንዳንመጣ ፍላጎት ነበራቸው በማለትም ወደ ኋላ ተመልሰው አስታውሰዋል። ይህንን ሐሳብ እሳቸው ቢቀበሉም የተቀሩት 4ቱ ስራ አስፈጻሚዎች የጠቅላይ ሚኒስትሩን ሐሳብ ውድቅ ማድረጋቸውን ተናግረዋል። ጊዜያዊ አስተዳደሩን ለማቋቋም በአላስፈላጊ ክርክር 4 ወራት ፈጅተናል። በብዙ ጣውረድ መጋቢት 21 ቀን 2015 ዓ.ም ተቋቁሞ ፕሬዝዳንት ሆኜ መምራት ተጀምር በቀናት ውስጥ ባንዳ የሚል ስያሜ ተለጠፈብኝ ሲሉም ተደምጠዋል። አቶ ጌታቸው በዚያው ዓመት ወራ ግንቦት የባሰውን ካዲ ተባልኩኝ በማለትም ተናግረዋል። 4ቱ የህወሓት ስራ አስፈጻሚዎች በየ3 ወሩ ለማድረግ የሚፈቀደውን የድርጅቱ ውስጥ ደንብ በመጣስ በየ3 ቀኑ ፍሬ በሌለው ስብሰባ በመጠመድም ከመንግስታዊ ስራ ውጪ እንድንሆን አበክረው ሰርተዋል። በዚሁ ተማርሬ ኃላፊነቴን በራሴ ፍቃድ መልቀቅ ባለመቻሌ ተናደው እኔን ጨምሮ 16 የድርጅቱ ማዕከላዊ ኮሚቴ አባላትን ከሃዲዎች ከጂዎች ብለው በመፈረጅ አላሰራሉንም ብለዋል። የተቀረው የህወሓት የስራ አስፈጻሚ በፕሪቶሪያው የተኩስ ማቆም ስምምነት እንደ ሽንፈት የሚቆጠር በተፈናቃዮች ዕጣ ፈንታ የሚቆምር ጊዜ አስተዳደሩ የተሰጡትን ተልእኮች እንዳይፈጽም ከላይ እስከታች በእቅድ የሰራ አደናቃፊ ብለውታልም አቶ ጌታቸው ረዳ። አቶ ጌታቸው ረዳ ለውጥ የማይቀበሉ የተቸከሉ ሲሉም የገለጿቸው የህወሓት 4ቱ ስራ አስፈጻሚዎች እሳቸው ወደ ጊዜ አስተዳደሩ ፕሬዝዳንትነት በመጡበት ማግስትም የሚሰራ በሌለበት 55 የድርጅቱ ሰዎች በምክትል የስራ ኃላፊነት ደረጃ እንዲሾሙ ፕሮፖዛል እንዳቀረቡላቸው ይህንን ያህል ቁጥር ያለው ስራ ሳይሰራ ደሞዝ የሚከፍለው አመራር ለመመደብ ቢቸገሩም ከክርክር በኋላ 35 በግድ መመደባቸውን ገልጸዋል። ድርጅታዊ ውስጥ ደንብ በመጣስ የ65 እና የ70 ዓመት እድሜ ያላቸውን የማዕከላዊ ኮሚቴ አመራር እንዲሆኑ መምረጣቸውን በርካታ ቁጥር ያለው አመራርም ከኃላፊነት ምደባ ውጪ ሆኖም ቁጭ ብለው በፊት የነበረውን ደሞዝና ጥቅማ ጥቅም እንዲያገኝ የሚያደርግም እጅግ ዘግናኝ አሰራርን ክልሉ ጠልፎ መጣሉን አቶ ጌታቸው ረዳ ተናግረዋል። በትግራይ ያለው አሁናዊ ፖለቲካ ቀውስና ችግር ህወሓት ብቻውን ስልጣን እንዲቆጣጠር ያለው ያልተገራ ፍላጎት የፈጠረው ነው ያሉት አቶ ጌታቸው ረዳ ይህንን ሁሉንም ነገር በብቸኝነት የመያዝ ያልተገራ የህወሓት ፍላጎት የማይሸከም በተግባር የተደገፈ ለውጥም በትግራይ መፈጠሩን ማሳያዎችን በመቀነስ አስረድተዋል። መጋቢት 26 ቀን 2017 ዓ.ም ለዱባዩ ሚዲያም በሰጡት ቃለ መጠይቅ በቅርቡ ወደ ኢትዮጵያ መለሳለው ማለታቸውን ተከትሎ ወደ አዲስ አበባ መመለሳቸውን በአንዳንድ ሚዲያዎች ላይ ቢገለጽም አቶ ጌታቸው ረዳ ስለዚህ ጉዳይ ያሉት ነገር የለም። ጠቅላይ ሚኒስትር አብይ አህመድ አቶ ጌታቸው ረዳን በትላንትናው ዕለት ከስልጣናቸው መሰናበታቸውን ተከትሎ የምስጋና መልእክታቸውን ቸረዋቸዋል። አመራሩ በገዛ ቤታቸው በር ላይ ተገድለው መገኘታቸው ብዙዎችን አስደንግጧል። አስክሬናቸው እስካሁን ከሆስፒታል እንዳልመጣም ባልደረቦቻቸው ተናግረዋል። በደቡብ አፍሪካ ፒተር ማርቲስበርግ ከተማ ነዋሪና በሀገሪቱ ከኢትዮጵያ ማህበረሰብ ተወካይ አመራሮች ውስጥ አንዱ የሆኑት አቶ ዳኛ ግርማ በመኖሪያ ቤታቸው በር ላይ በገዛ መኪናቸው ውስጥ እስካሁን ማንነታቸው ባልታወቁ ሰዎች መገደላቸውን የስራ ባልደረቦቻቸው ተናግረዋል። አቶ ዳኘ በደቡብ አፍሪካ ለሚኖሩ ኢትዮጵያውያን በሙሉ መካሪ አባትና አስታራቂ ሽማግሌም ነበሩ ሲሉ ለመረጃ ምንጫችን ሀሳባቸውን ያጋሩት አንድ የስራ ባልደረባቸው በስራ ላይ ውለው ወደ ቤታቸው እየገቡ በነበረበት ወቅትም የግቢያቸው በር ላይ ከመኪናቸው ሳይወርዱም ጥቃቱ እንደተፈጸመባቸውም ገልጸዋል። ለኢትዮጵያውያኑ አንድነት እንዲሁም በሰው ሀገር በመተጋገዝ ሰርቶ ስለመለወጥም ዘወትር ሲሰሩ የኖሩ የኢትዮጵያውያን አባት ነበሩ ያሉት በቅርበት የሚያውቋቸው አንዲት የደቡብ አፍሪካ ኗሪ ግፈኞች እኚህን ጀግና አባት ነጠቁን ሲሉም ተናግረዋል። በደቡብ አፍሪካ የኢትዮጵያ ኮሚኒቲ ሰብሳቢ የሆኑት አቶ ዮሐንስ ሀቢብ ለመረጃ ምንጫችን እንደተናገሩት አቶ ዳኘ ግርማ ፈጣን ከ18 ዓመታት በፊት ከፈረንጆቹ 2007 ጀምሮ ለኢትዮጵያውያን አንድነትና አብሮነት ሲታገሉ እንደሚያውቋቸውና በተገደሉበት ዕለትም ይህንኑ የማስታረቅ በጎ ተግባር አከናውነው ወደ ቤታቸው ሲመለሱ እንደነበር ገልጸዋል። ከኢትዮጵያ ኤምባሲና ከሀገሪቱ ፖሊስ ጋር በመሆንም ገዳያቸውን ለመከታተልና ለመያዝ በጋራ እንደሚሰራም ገልጸዋል። ነገር ግን በርካቶች ከዚህ ቀደምም ተገድለው ገዳዮቻቸው አለመያዛቸውን ተከትሎ በአመራሩ መገደልም በርካቶች ተስፋ ቆርጠዋል። ማክሰኞ እሳቸው በሚኖሩበት ፒተር ማርቲስበርግ ከተማ
የአስክሬን አሸኛኘት ስርዓት እንደሚደረግላቸውና በማግስቱ በጆሃንስበርግ ትልቅ የሽኝት ፕሮግራም ለማድረግም እንደታሰበም ተገልጿል። ውድ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኚህ ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸር ቆዩልን።